በአባቱ ጀናዛ ፊት ላይ አክታውን የተፋው ልጅ ታሪክ ሱብሃንአላህ ምን ይሆን? ሼኽ አባስ ይቀጥላሉ። شوفوا أقوى منها باختصار. أنا داخل في المغسلة باختصار والأبو هذا مغطى بالأولاده وفيه 2 من أولاده و2 من أخوانه. واستغربت الابن وأخوه الاثنين قفلوا باب المغسلة من جوا بالمفتاح. ገጠመኙን አጠር ለማድረግ ወደ ጀናዛ ማጠቢያው ክፍል ስገባ ያንድ አባት ጀናዛ በማጠቢያው ገንዳ ላይ ተንጋሎ አየሁ። ጀናዛው ተሸፍኗል። ከገንዳው በስተቀኝና በስተግራ በኩል የሟች 2 ልጆችና 2 ወንድሞቹ ቆመዋል። ገና ከመግባቴ አንዱ ልጁና ወንድሙ የማጠቢያ ክፍሉን መግቢያ በር በቁልፍና መቀርቀሪያ አጥብቀው ዘጉት፣ ቆለፉት። ምን ነካቸው ብዬ ግራ ተጋባሁ። እኛ ጀናዛ ስናጥብ በሩን አንቆልፍም። የሆነ ነገር የጎደለ ካለና ካስፈለገ ለማምጣት ወዲያ ወዲህ መንቀሳቀሳችን ስለማይቀር አንዘጋም። ደግሞስ እንዲያ ማድረግ ለምን ያስፈልጋል? እነርሱ ግን በቁልፍ በሩን ቆለፉት። ወንድሞቼ ይህ ገጠመኝ በጀናዛ ትጥበት ላይ ካጋጠሙኝ ሁሉ በጣም ጠንካራውና ፍጹም መቼም የማረሳው ገጠመኝ። ክስተቱ በጣም የሚዘገንንና ከባድ ከመሆኑ የተነሳ ጀናዛውን እስከ መጨረሻ ለማጠብ አልቻልኩም። አቋርጬ ወጣሁት። ወዲያው በሩ በኃይለኛው ይንኳኳ ጀመር። በሩን ልከፍት ስል ወንድሞቹም ልጆቹም ያ ሼኽ እሺ በለን በምንም አይነት በሩን እንዳትከፍት በማለት አጥብቀው ተማጸኑ። አንደኛው ወንድሙ እንደውም እንዳልከፍት አስጠነቀቀ። እንዴ ምንድነው ችግራችሁ? ለምንድነው የማይከፈተው? በማለት ተሞገትኳቸው። እኛ ከውስጥ ስንጨቃጨቅ ከውጭ ቆሞ በሩን የሚደበድበው ሰው ደግሞ ያ ሼኽ በሩን ብትከፍት ይሻልሃል፣ እኔ ትልቁ ልጁ ነኝ፣ እምቢ ካልክ በሩን እሰብረዋለሁ እያለ ይዝታል። በዚህን ጊዜ ይህማ ከሆነ ትልቁ ልጁ የአባቱን ጀናዛ ለመመልከት ከማንም የበለጠ የተገባው ነው የምትሉኝን አልሰማችሁም ብዬ በሩን ልከፍትለት ወሰንኩኝ። እነርሱ አሁንም ያ ሼኽ ተለመነን፣ ግድ የለህም አትክፈትለት እያሉ ለመኑ። ልብ በሉ፣ ከውጭ ቆሞ በሩን የሚደበድበው ካልከፈትኩለት በሩን ይሰብረዋል፣ ችግርም ይፈጥራል፣ ረብሻም ያስነሳል። ስለዚህ አማራጭ አልነበረኝ፣ ከፈትኩለት። እኔ የትጥበት ጊዜ የምለብሰውን ልብስ ለብሼ ቆሜያለሁ። እኔን ገፍተር አድርጎኝ አለፈ። በቀጥታ ወደ አባቱ ጀናዛ ተጠጋ። እንዳልኳችሁ ጀናዛው በገንዳው ላይ ሆኖ እንደዚህ ተደርጎ ፊቱ ተሸፍኗል። ፊቱን ገለጠውና ባፉ ሙሉ አክታ አጭቆ አህ ብሎ ፊቱ ላይ ተፋበት። ሱብሃንአላህ! ምን ይሉታል እስቲ እንዲህ አይነት ክፋት ምን ሊሰኝ ይችላል? ይህ ዕቁቅ ተመልከቱ። አባቱ የሱን ትብብር የሚሻበት የመጨረሻው ሽኝት ቅጽበት ላይ ነው ያለው። ከርሱ የሚጠበቅ የነበረው ዱዓ ሊያደርግለት ምህረት ሊለምንለት ነበረ። ግና በጀናዛው ላይ የፈለገ ያክል ቢበድለው የፈለገውን ያክል መጥፎ ቢሰራበት አባቱ ላይ እንዲህ አይነት ዘግናኝ ጸያፍ ነገር እንዲፈጽም ሊያደርገው ይገባል። እዚህ ደረጃ አባቴን ሱብሃንአላህ! ፊቱ በአክታና ምራቅ ተጨማለቀ። ከዚያ በኋላ ያን ሁኔታ ማየት መቋቋም አልቻልኩም። ረዳቶቼን እናንተ ትጥበቱን ጨርሱት ብዬ ቦታውን ለቅቄ ወጣሁ። ወንድሞቹና ልጆቹ መጀመሪያም በሩን አትክፈት ብለንህ ነበር በማለት ወቀሱኝ። እንዴ ምን ማድረግ ነበረብኝ? ትልቁ ልጁ ነኝ እያለኝ ምን በመካከላቸው እንዳለ ምን አሳወቀኝ አልኳቸው። ቢሆንም አትክፈት ብለንህ ተማጽነንህ ነበር አሉ። የቀብር ስነ ስርዓቱ ከተፈጸመ በኋላ ስለ ሰውየውና ልጁ የሰማሁትን ላውቃችሁ። ምንድነው ቂሷቸው? ምንስ እንማራለን የሚለውን በደንብ አድምጡ።
ቂሷውን እነግራችኋለሁ። ይሁን እንጂ አንድ ሳልጠቅስ የማላልፈው እውነታ ለወላጆች መክፋት ወይም ዕቁቅ የፈለገውን ያህል ቢሆንም አላህ ሱብሓነሁ ወተዓላ ቅጣቱን ከአኺራ በፊት በዚሁ ዱንያ ላይ በአስቸኳይ በፍጥነት ይሰጠዋል፣ ይከፍለዋል። ለዚህ ደግሞ በጣም ጠንካራና ተጨባጭ ምሳሌ ይሰጣቸዋለሁ። የወላጆች እርግማን ለሚያመጣው መዘዝና አደጋ በፍጹም በጭራሽ በዱንያ ላይ መፍትሄ አይገኝለትም። እኔ በዚህ ወራረዳለሁ፣ በጭራሽ መፍትሄ ወይም መድኃኒት አይኖረውም። ማስረጃ ምንድነው? ያ ሼኽ የወላጆች ዱዓ የሚያስከትለው አደጋ መፍትሄ አይኖረውም ለማለት የሚያስችልህ ማስረጃ ምንድነው ትሉኝ ይሆናል። ማስረጃ የሚፈልግ ካለ ከኔ ጋር አሁን ሄደን ላሳየው እችላለሁ። ማስረጃው እኔ ነኝ። የራሴ ገዛ ወንድሜ እድሜ 50 ዓመቱ ነው። ሀየ ሰላም መንደር በአስፋልት ላይ ሲንገላወር ታገኙታላችሁ። ያላወጣሁት ወጪ የለም እንዲድን፣ ያልወሰድኩበት ቦታ የለም። በጧይፍ ለ9 ተከታታይ ዓመታት ሕክምና ተከታትሏል። በኤሲያ ሀገሮች ሕክምና ያገኛል በተባለበት ሀገር ሁሉ ይዤው ዙሬያለሁ። ግን ምንም መፍትሄ አልተገኘለትም። ሊድን አልቻለም። ምክንያቱ ምንድነው? ምክንያቱ የእናቴ እርግማን ነው። እናቴ ረግመዋለች። አዎ እናቴ ጠማማነቱ፣ አመፀኛነቱ ከልክ ያለፈ ስለነበር ረግመዋለች። እናቴ ሞተችውም በእርሷ እርግማን ማበዱን ስታውቅ ተቆጭታ ነው። እኔ በእጄ ነው ቀብር ያስተኛሁት። ምክንያቱም የእርሷ እርግማን መሆኑን ስታውቅ በቁጭት ውስጧ እርር ብላ ሞተች። እኔ በእጄ ነው ቀብር ያስተኛሁት። ምክንያቱም የእሷ እርግማን መሆኑን ስታውቅ በቁጭት ውስጥ እርር ብላ ሞተች። እነሆ ወንድሜም እንዳበደ ቀረ። መድኃኒት ተብሎ ሕክምና ተብሎ ያልተወሰደበት ቦታ የለም። የሕክምና ሪፖርት ፋይሉን ብትመለከቱ ተከምሮ ይሄን ያክላል። በመንደሩ ላይ ይታወቃል። አላፊ አግዳሚው እርሱን የማያውቀው ከንፈሩን የማይመጥለትና የማያዝንለት የለም። እናም ወገኖቼ የወላጆች እርግማን መፍትሄው ፈውስ አይገኝለትም፣ በጭራሽ መድኃኒት የለውም። ወደ መጀመሪያው ገጠመኝ ልመልሳችሁ። ልጁ በአባቱ ጀናዛ ላይ እንዲተፋበት ያደረገው ምክንያት ምን እንደሆነ ልንገራችሁ። ሟች አላህ ዱንያ ከፍቶለት አስፍቶለት ነበር። እናም ባለ4 ፎቅ ህንፃ አስከንብቶ ልጆቹም በሙሉ ወንዶቹንም ሴቶቹንም በዚህ ህንፃ ላይ እንዲኖሩ አደረገ። ኪራይ የለባቸው፣ የማብራት አይከፍሉ፣ ሁሉ ነገር በነፃ እንዲኖሩ ተደረገ። ትልቁ ልጁን ጀናዛው ላይ የተፋው በታችኛው ፎቅ ላይ እንዲሰፍር አደረገ። አባቱም እናቱም የዋሆች ናቸው። በዚያ ላይ አርጅተዋል፣ ሸምግለዋል። እናም አገራማን ብለው የልጃቸው ሚስት ጋር እየመጡ እስቲ ቁርስ ስሪልን፣ ጋህዋ አፍይልን እያሉ እንደ ልጃቸው ቆጥረዋት ሳይከብዳቸው ያዟታል። ጓደኞቼ መጥተዋል፣ ሻይ አፍልተሽ ስጫቸው። የልጃቸው ሚስት ጋር እየመጡ እስቲ ቁርስ ስሪልን፣ ጋህዋ አፍይልን እያሉ እንደ ልጃቸው ቆጥረዋት ሳይከብዳቸው ያዟታል። ጓደኞቼ መጥተዋል፣ ሻይ አፍልተሽ ጣራ ላይ ይዘሽልን ይሏታል። እናትየዋም ነይ እስቲ ጸጉሬን ፍችልኝ፣ ጎንጎኝልኝ እያለች እንደ ልጇ ነፃ ሆና ታዛታለች፣ ትልካታለች። ልጅ ከስራ ሲገባ ሚስት ሆዬ በነገር ትጠዘጥዘው ገባ፣ እናትና አባትህን ጧሪ ያደረከኝ እያለች ሁል ቀን ትጨቀጭቀዋለች። ምንም ሰላም ሊያገኝ አልቻለም። ሰላም ነሳችው። በመጨረሻም ቤት ተከራይቶ ከወላጆች ቤት ሚስቱን ይዞ ወጣ። በዚህን ጊዜ አባት በጣም አዘነ። የበኩር ልጄ መጀመሪያ ልጄ ለሚስቱ ብሎ እኔን ተወኝ በማለት ተበሳጨ። ለቁራሽ ዳቦና ለሻይ ብሎ የሚስቱን ወሬ ሰምቶ እኛ ወላጆቹን ተወን በማለት ተብከነከነ። ከዚያም ልጆቹን ሰበሰበ። በእርግጥ ሰብስቧቸው የፈጸመው ስህተት ነው። ያው ሰው ሲበሳጭ ስታል። ልጆቹን በሙሉ ጠርቶ ከሰበሰበ በኋላ እንደዚህ አለ። አሁን የጠራኋችሁ ላወርሳችሁ ወይም ልትወርሱ አይደለም። ወራሽ አስወራሽ አሁን የለም። ዛሬ ለእያንዳንዳችሁ በሕግ የጸና የስጦታውን ልሰጣችሁ ነው የጠራኋችሁ አላቸው። ይህን ህንፃ ለዘይድ፣ ይሄኛውን ድርጅት ደግሞ ለኡበይድ፣ መዲና ያለውን የእርሻ ማሳ ለሁፍሳ በሚል ሀብትና ንብረቱን በሙሉ ለልጆቹ በስጦታ መልክ አከፋፍሎ ጨረሰ። ለዚህ ለትልቅ ልጁ ግን አንዲት ሽራፊ ሳይሰጠው በባዶ አሰናበተው። ምንም ነገር በውሉ ላይ አልጻፈለትም።
ይህ ነበር ልጅ ለአባቱ እንደዛ አይነት ደረጃ የደረሰ ጥላቻና ቂም እንዲቋጥር ያደረገው። ሱብሃንአላህ በጣም የሚያሳዝንና የሚያስደነግጥ ነው ወገኖቼ። አላህ ሱብሓነሁ ወተዓላ ከዚህ ታሪክ የምንማርበት አላህ አድርገን፣ የወላጆቻቸውን ሐቅ ከሚወጡት አላህ ያድርገን። አሚን።